ራሳችሁን ስለ ነጭ ጋውን ጠይቃችሁ ታውቃላችሁ? ለምንድነው የጤና ባለሙያዎች ነጭ ጋውን የሚለብሱት? ምክንያቱ ምንድነው? እንደገናስ ለምን ጥቁር አልሆነም ወይም ሰማያዊ ወይም ደግሞ ሌላ አይነት ከለር አልሆነም? ምክንያቱ ምንድነው? ጠይቃችሁ ታውቃላችሁ? ይሄንን እንግዲህ ዛሬ የምናወራው ስለ ነጭ ጋውን ይሆናል ወይም ደግሞ የጤና ባለሙያዎች ስለሚለብሱት ማለት ነውና ነጭ ጋውን እንግዲህ ከልብስነት ያለፈ ሂስትሪ ያለው ነው። በውስጡ ሳይንስ አለው፣ እምነት አለው ወይም ትረስት የምንለው ማለት ነውና ዛሬ በዚህ ቪዲዮ ሙሉ የምንነጋገረው ስለ ነጭ ጋውን ይሆናል ማለት ነው። ሕክምና ከነጭ ጋውን በፊት እንዴት ነበር የሚለውን ትንሽ ታሪኩን እንቃኘው። 8ኛውና በ19ኛው ክፍለ ዘመን የነበሩ የጤና ባለሙያዎች ይለብሱት የነበረው ጥቁር ነበረ። ጥቁር ጋውን ነው ማለት ነው። ጥቁር ጋውን ነበረ ሲለብሱ የነበረው። እንግዲህ ጥቁር ምንን ይወክልልናል ብለው ነው የሚያስቡት? በጣም ሲሪየስ የሆነ አለ አይደለ? ሲሪየስ የሆነ የጤናን ነገር እንደገና ደግሞ ኦቶሪቲ አለው ወይም ደግሞ ልዩነት ያመጣል አይደለ? ከማህበረሰቡ የጤና ባለሙያ ሲኮን እንዴት ነው ከማህበረሰቡ የሚለየው ነገር አለ። ከዛ ይለያል ብለው እንደገና ደግሞ ኦቶሪቲን ይገልጽልናል ብለው ያስቡ ነበር። በዛን ጊዜ የነበረው ሌላኛው ሚዝሪ ነው፣ በጣም ስቃይን ማለት ነው። እንግዲህ ጤና ማጣት መሰቃየት ነው ብለው ስለሚያስቡ በዛን ጊዜ ሪፕሬዘንት የሚያደርጉበት ብላክ ነበረ። በዛን ጊዜ እንግዲህ ሕክምና የተወሰነ ትሪትመንት ብቻ ነው የሚሰጠው ወይም ደግሞ ሕክምናው በራሱ የተወሰነ ብቻ ነው ሕክምና ሊያቀርብ የሚችለው የነበረውና በዛን ጊዜ በነበረው ማለት ነውና ብዙ ሰዎች የሚሞቱበት ነበረ፣ ብዙ ታማሚዎች የሚሞቱበት ነበረና ስለዚህ ሆስፒታል ከዛ ጋር በተያያዘ ምንድነው የሚለብሱት ማለት ነው? የጤና ባለሙያዎች ይለብሱት የነበረው ጥቁር ነበረ ማለት ነው። በምን ምክንያት ማለት ነው? ሰዎች ስለሚሞቱ፣ ሰዎች ስለሚሰቃዩ ያንን ለመግለጽ ነበረ ጥቁር ነበር የሚለብሱት፣ ጥቁር የሚለብሱበት ማለት ነው። እና ሪቮሉሽኑ እንዴት ነው ከጥቁር ጋውን እንግዲህ ጥቁር ከነበረው ጋውን ወደ ነጭ ጋውን የተቀየረው የሚለውን ነገር 19ኛው ሴንቸሪ መጨረሻ ላይ ሕክምና እንግዲህ እስከ ለዘላለም ተቀየረ ማለት ነው። እንዴት ነው የተቀየረው? የጀርም ቲዮሪ ወይም ደግሞ እነዚህ የህዋሳት የተዋሲያን ጽንሰ ሐሳብ ሲነሳ ሳይንቲስቶች ልክ እንደነ ሊዩስ ፓስቸር፣ ጆሴፍ ሊስተር የሚባሉት ይሄንን ሲያስተዋውቁ የጀርም ቲዮሪን በሚያስተዋውቁበት ሰዓት ዶክተር ምንን ተገነዘቡ? ንጽህናን ተገነዘቡ ማለት ነው። ንጹህ መሆንን፣ ንጽህና ህይወትን እንደሚያድን ማለት ነው። ህይወትን እንደሚያድን እንዴት ነው? በጣም ሰዎች ክሊን ከሆኑ ወይም ደግሞ ንጽህናቸውን የሚጠብቁ ከሆነ ከበሽታ ራሳቸውን መከላከል እንደሚችሉ ተረዱ ማለት ነው። ምክንያቱም የጀርም ቲዮሪ ያው ዲዚዝ ኮዝ የሚያደርገው ኢንፌክሽየስ ዲዚዝ ኮዝድ ባይ ማይክሮ ኦርጋኒዝም የሚለውን ነገር ስላመጣ ማለት ነው። ስለዚህ ሆስፒታሎች ምን ሆኑ ማለት ነው? ትራንስፎርም ተደረጉ። ወዴት ነው? ኢንፎርሜሽን የሚሞቱበት ቦታ ነበረ መጀመሪያ የነበረው ማለት ነውና ሰዎች የሚሞቱበት ቦታ ነበረ። ያ ቦታ ሰዎች የሚሞቱበት ቦታ መሆኑ ቀርቶ እንደገና ፈውስ የሚያገኙበት፣ የሚድኑበት፣ ወደ ጤናቸውን ተመልሶ የሚያገኙበት ቦታ ሆነ ማለት ነውና ዘ ሴንተር ኦፍ ሂሊንግ ሆነ ማለት ነው። ስለዚህ ይህንን ለመግለጽ ምን አደረጉ ማለት ነው? ዋይት ጋውን በዚህን ጊዜ ነበረ ወይም ደግሞ ነጭ ጋውን በዚህን ጊዜ ነበረ ማለት ነው። ኢመርጅ ያደረገው መልበስ የተጀመረው በዚህ ጊዜ ነው። ከዚህ በኋላ ለምን ከለሩ ይሄንን መረጡ ስንል ይሄ እንግዲህ ዋይት ጋውን ወይም ደግሞ ነጭ ጋውን ምን ይወክላል? አንደኛ ንጽህናን ነው፣ ሁለተኛ ታማኝነትን እና ተስፋን ይገልጽልናል ብለው ስላመኑ ነው ነጭ ያደረጉት ማለት ነው። እንደገና እንደምናውቀው ነጭ በሚለበስበት ሰዓት ቆሻሻን ሙሉ ሪፍሌክት የማድረግ አቅም አለው፣ የማሳየት አቅም አለው። ብለድም ቢሆን ኮንታሚኔሽን ቢሆን ሌላ እንደዛ አይነት ነገሮች ቢኖሩ ማለት ነው። ስለዚህ ቀላል ነው ለማየት ማለት ነው፣ ምንም አይነት ነገር ቢነካው ማለት ነው። ይህንን በሚያዩበት ሰዓት ምንድነው ራሳቸውን ንጽህናቸውን ለመጠበቅ ይበረታታሉ። ለፔሸንት ሴፍቲ እና ንጽህና ይጠነቀቃሉ ማለት ነው። ስለዚህ ዋይት ጋውን ወይም ደግሞ ነጭ ጋውን ምን ሆነ ማለት ነው? የቃል ኪዳን ለጤና ባለሙያዎች የቃል ኪዳን መገለጫ ሆነ። ስለዚህ እሱን በሚለብሱበት ሰዓት ማለት ነውና ሳይንቲፊክ እና ፕራክቲካል ቤኔፊቱን ስናይ ወይም ደግሞ ፕራክቲካሊ ጥቅሙ ምንድነው ብለን ስንል ከምልክትነት ባለፈ ነው። እንዴት ነው? ነጭ ጋውንን በምናይበት ሰዓት ዋይት ጋውን ሃፍ ፕራክቲካል አድቫንቴጆች አሉት። አንደኛ
ጤና ባለሙያውን ማንነትን ለመለየት ይጠቅማል ማለት ነው። ለምሳሌ አንድ ሆስፒታል ቢኬድ ነጭ ጋውን የለበሰ ከሆነ የጤና ባለሙያ እንደሆነ ይታወቃል ማለት ነው። እና እሱ ነው ሌላኛው ሙቀትን ራሱ ሪፍሌክት የማድረግ አቅም አለው። ስለዚህ ለጤና ባለሙያዎቹ ምቹ የሆነ ኤንቫይሮንመንትን ይፈጥራል ማለት ነው። ሁሉም በላይ በጣም የሚያስፈልገው ነገር ምንድነው? ለምን ያስፈልጋል ካልን ምንን ያበረታታል? ንጽህናን ማለት ነው። ክሊንነስንና ታማሚ ያለውን አካውንታቢሊቲ ወይም ደግሞ ሪስፖንሲቢሊቲ ተጠያቂነት ይጨምራል ማለት ነው። ያንን የነጭ ጋውን በለበስን ቁጥር ማለት ነው። እና የጤና ባለሙያ በሚለብሱበት ሰዓት እነዚህ ነገሮችን ይጨምራል ማለት ነው። በጣም የሚታወቀው ኢን ሜዲሲን ማለት ነው። ኢን ሜዲሲን የሚታወቀው ዋይት ጋውን ዴይ አለ አይደለ? የነጭ ጋውን ቀን ይከበራል። ዋይት ጋውን ዴይ ማለት ነው። ይሄ እንግዲህ ሰዎች ሴሬሞኒውን ብቻ ሊያስቡ ይችላሉ፣ አከባበሩን ብቻ ማለት ነው። እና ለምንድን ነው እንግዲህ በተለያየ ሜዲካል ስኩሎች ወይም ደግሞ የጤና ተማሪዎች የሆኑ ለመጀመሪያ ጊዜ ነጭ ጋውንን ሲቀበሉ የተለየ የሆነ ስፔሻል ሴሬሞኒ ተዘጋጅቶ ነው የሚደረገው። ይሄ ሞሜንት እንግዲህ ምን ይወክላል ስንል አንደኛ ሪስፖንሲቢሊቲ ነው፣ ሁለተኛ ኤቲክስ አለ፣ ኮሚትመንት እና ፔሸንት ኬር ማለት ነው። ተጠያቂነት ነው። ሕክምናው ያለን ቁርጠኝነት ወይም ደግሞ ታማሚን ለማከም ያለን ቁርጠኝነትን ያንን የሚያሳይ ነው። ስለዚህ ዋይት ጋውን ስንል ለመልበስ ብቻ ሳይሆን የሚሰጠን ነው ማለት እንዴት ነው? ተምረን የምናገኘው ነው ማለት ነው። እና የጤና ባለሙያ ሲሆን ዝም ብሎ አይደለም የሚለበሰው ያ ነገር። ሳይኮሎጂካል ኢምፓክቱ ፔሸንት ላይ ያለው ምን አይነት ሳይኮሎጂካል ኢምፓክት አለው ብለን ስናይ የዋይት ጋውን ሁለት አይነት ናቸው። የመጀመሪያው ፔሸንት ኮንፊደንስ ሊኖረው ይችላል። እንዴት ነው? ፊሊንግ ኦፍ ትረስት፣ ሴፍቲ፣ ኮንፊደንስ ሊሰማው ይችላል። ማለት ያንን ሲያይ ያ ሊያክመው የመጣ አካል እንደሆነ ከሌሎች ሰዎች ሆስፒታል በሚኖረው ጊዜ ለይቶ ማወቅ ይችላል። ኢንዳይሬክትሊ ግን እንዴት ነው? ፍርሃት ሊሰማው ይችላል። ሳይኮሎጂካል ኢምፓክት ሊኖረው ይችላል። ያንን በሚያይ ሰዓት አንዳንድ ተጽዕኖዎች አንዛይቲ ምናምን ሊደርስበት ይችላል። እና ሁለት አይነት እንትኖች አሉት ማለት ነው። ኢቨን ኖርማል የነበረው ብለድ ፕሬሸር ራሱ ጨምሮ ሊገኝ ይችላል ማለት ነው። ያንን ዋይት ጋውንም ወይም ደግሞ የነጭ ጋውንን በሚያይበት ሰዓት ሞደርን ቼንጅስ ኢን ሜዲሲን ስናይ ያው ዛሬ አሁን ባለው ድሬሲንግ ኮድ ሁሉም ተመሳሳይ ይለብሳል ማለት አይደለም። ለምሳሌ ኦአር ቲያትር ከሆነ የተለየ የነሱ መገለጫ ልብስ አላቸው። ግን ሞስትሊ አፕላይ የሚደረገው ለጤና ባለሙያዎች የትኛው ነው ማለት ነው? ዋይት ጋውን እንደሆነ ወይም ደግሞ ነጭ ጋውን እንደሆነ እንደገናም ሲምፕል ሆኖ እንደቀረ እናያለን ማለት። ፋይናሊ እንግዲህ ኮንክሉድ ስናደርገው ዋይት ጋውን ልብስ ብቻ አይደለም። ስለዚህ በውስጡ ምን አለው ማለት ነው? አንደኛ ሕክምናን ጉዞ ያሳየናል። በፊት ከነበረው እንዴት ወደ አሁናዊ እንደመጣና በፊት የነበረው እሳቤ ለሆስፒታሎች የነበረው እሳቤና አሁን ላይ ያለውን እሳቤ ግልጽ አድርጎ የሚያሳይ ነው። ስለዚህ ከስቃይ ከነበረው ወደ ትረስት ማለት ነው። ስቃይ የነበረው ሚዝሪ የነበረው ታይምን አሳልፈው አሁን ላይ ደግሞ ላይክ በጣም የሚተማመኑበት አይነት እንደገና ሰዎች ሊድኑ የሚፈልጉት ቦታ መሄድ የሚችሉበት ቦታ ጤናቸውን ያጡ ጤናቸው የሚመለስበት ቦታ እንደሆነና ብዙ ነገሮችን እንደገና ደግሞ ከንጽህና ጋራ ንጽህናም ስንጠብቅ ከበሽታ ራሳችንን መከላከል እንደምንችል የሚያሳይ ነው ማለት ነውና ሂስትሪው ባጭሩ ይሄን ይመስላል።